አንደኛ ጥያቄ ኢየሱስ አምላክ ከሆነ እናንተ እንደምትሉት ኢየሱስ ፈጣሪ ከሆነ ለምን እኔ አምላክ ነኝ አላለም? ጥያቄው እንደሰማችሁት ኢየሱስ ክርስቶስ በቀጥታ እኔ አምላክ ነኝ አላለም የሚል ሙስሊም ወገኖቻችን እንግዲህ እኔ አምላክ ነኝ አላለም እንዴት ነው ኢየሱስን ምናመልከው አምልኩኝ ብሎ በዝርዝር አልተናገረም። ስለ ኢየሱስ ክርስቶስ መጽሐፍ ሁሉ ስለ ኢየሱስ ነው የሚናገረው። ግን ምን ይላል ስለ ኢየሱስ መጽሐፍ? ኢየሱስ አምላክነቱ በተግባርና በስልጣን ተግብሮታል። በቃ ሰዎች አይተዋል። ዮሐንስ 8:58 ላይ እንደዚህ የሚል ቃል አለ። ኢየሱስም እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ አለሁ አላቸው። አብርሃም ሳይወለድ እኔ አለሁ እኔ ነኝ የሚለው ስም እግዚአብሔር ለሙሴ የተናገረው መለኮታዊ ስም። አይሁዶች ይሄንን ሲሰሙ ራሱን አምላክ አደረገ ብለው ኢየሱስን ሊወግሩት ተነስተው ነበር። ኢየሱስም አምላክነቱን በግልጽ ተናግሯል። ኢየሱስ ያጣው ሰሚ ብቻ ነው። አምላክ አለኝ ብሎ ይናገራል። አምላክ ካለው እሱ እንዴት አምላክ ይሆናል? ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ኢየሱስ ሌላኛው እግዚአብሔር አምላኬ ነው ይላል። እንዴት አምላኬ ሊለው ይችላል? ማለት አምላክ እንዴት አምላክ ሊኖረው ይችላል ነው የወገኖቻችን ጥያቄ። ጥሩ ያለው ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ያለው ቃልም ሥጋ ሆነ ጸጋንና እውነትን ሞልቶ በእኛ አደረ የሚለው ቃል ነው። ያ ቃል ማን ነው? ኢየሱስ ነው ማለት ነው። ኢየሱስ ፍጹም አምላክ እንደሆነ ሁሉ ለኛ ሲል ደግሞ ፍጹም ሰው ሆኗል። በሰውነቱ እዚህ ምድር ላይ ተመላልሷል እያለን ነው። የሚሰማን አጣን እንጂ በሥጋ ተገልጦ እንደ ሰው ሲጸልይና ሲናገር ለአባቱ ለአብ አምላኬ ማለቱ ሰው የመሆኑን ትህትና ያሳየናል። ይህ ደግሞ አምላክነቱን አይቃረንም። ሁሉንም ደግሞ ለኛ ያለው ፍቅርና ትህትና ነው የሚያረጋግጥልን ማለት ነው። እንዲሁም የመዳናችን ሚስጥር ልክ እንደኛ ሰው ሆነ እንደ አምላክነቱ ደግሞ ኃጢያትን ይቅር ይል ነበር። ይልቁንም ደግሞ ለወገኖቻችን የምናቀርበው ጥያቄ አለን ከናንተ ቁርአን ማለት ነው። ኢሳ ወይ ደግሞ ኢየሱስ ያላህ ቃል ከሆነ ፍጡር ነውን? ለመመለስ ዝግጁ ናችሁ? እሺ ህይወትን መፍጠርና መስጠት የአምላክ ስልጣን ብቻ ነው ከሆነ በእናንተ መጽሐፍ ላይ ኢየሱስ ከጭቃ ወፍን ሰርቶ እፍ ሲልባት ህይወት ህያው ሆናለች ማለት ነው። በራለች ማለት ነው። ህይወትን ሰጥቷታል። ህይወት ሰጪ አምላክ ብቻ ነው ወይስ አንድ የተላከ ህይወትን መስጠት ይችላል? አይ ህይወትን መስጠት አምላክ ብቻ ነው ካላችሁ ኢየሱስም በራሳችሁ መጽሐፍ ህይወትን ሰጥቶ ነበር። ወፍን ሰርቶ ወፍ ላይ እስትንፋስ እንዲኖራት አድርጎ በራ እንድትሄድ አድርጓል ማለት ነው። ይህ አምላካዊ ስልጣን በኢየሱስ ዘንድ መኖሩን እዚህ ጋር ያረጋግጥልንም። ተራ ሰው ህይወትን መስጠት ይችላል? ስለዚህ ተወዳጆች እውነትን መፈለግ እንጂ አንደኛ ጥያቄ ነው ከሆነ በእናንተ መጽሐፍ ላይ ኢየሱስ ከጭቃ ወፍን ሰርቶ እፍ ሲልባት ህይወት ህያው ሆናለች ማለት ነው። በራለች ማለት ነው። ህይወትን ሰጥቷታል። ህይወት ሰጪ አምላክ ብቻ ነው ወይስ አንድ የተላከ ህይወትን መስጠት ይችላል? አይ ህይወትን መስጠት አምላክ ብቻ ነው ካላችሁ ኢየሱስም በራሳችሁ መጽሐፍ ህይወትን ሰጥቶ ነበር። ወፍን ሰርቶ ወፍ ላይ እስትንፋስ እንዲኖራት አድርጎ በራ እንድትሄድ አድርጓል ማለት ነው። ይህ አምላካዊ ስልጣን በኢየሱስ ዘንድ መኖሩን እዚህ ጋር ያረጋግጥልንም። ተራ ሰው ህይወትን መስጠት ይችላል? ስለዚህ ተወዳጆች እውነትን መፈለግ እንጂ መከራከር አንፈልግም። እኛም እውነትን እንፈልጋለን። እናንተም እውነቱ የት እንደሆነ ኢየሱስ ጋር ብቻ ነው። ቤተሰቦች ሰብስክራይብ እስካሁን አላደረጋችሁ